እንግዲህ የማዳም ቅመም ዩቱብ ግዴታ ሊኖርሽ ይገባል። ዩቱብ ቻናል ግዴታ አስፈላጊ ነው ለኛ ማለት ነው። ምክንያቱም ብዙ ሰዎችን የምናሳድገው እኛ፣ ብዙ ሰዎችን የምናግዘው ከፍ የምናደርገው እኛ። ስለዚህ እኛም ደግሞ ዩቱብ ቻናል ያስፈልገናል ማለት ነው። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? እንዲሁም ሩሂ ቲዩብ ሰብስክራይብ በማድረግ ተቀላቀሉኝ። ለመጀመሪያ ጊዜ የምሰራው ቪዲዮ ነው ማለት ነው። ሰብስክራይብ ካደረጋችሁኝ ትጠቀማላችሁ፣ እንማማራለን። እኔ አንዳንድ ለእናንተ ይጠቅማል ብዬ የማስበውን ወደ እናንተ አደርሳለሁ፣ አካፍላችኋለሁ። እናንተም ደግሞ ያንን ነገር ተጠቃሚ ለመሆን ቤቴን ተቀላቀሉ፣ ሰብስክራይብ አድርጋችሁ ቤተሰብ ሆኑኝ ማለት ነው። ከእንግዲህ የምለቃቸው ቪዲዮዎች ለእናንተ ያበረታታል፣ ለእናንተ ይጠቅማል ብዬ ያሰብኩትን ወደ እናንተ እንድለቅ እናንተም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እኔም ደግሞ ለእናንተ ጠቃሚ ያልኩትን ይዤ እንድመጣ ማለት ነው። እና ዛሬ የመጣሁበት ዋና አላማዬ እንግዲህ በመጀመሪያ ጊዜ ቪዲዮ ስሰራ እስቲ ስለ አንድ ነገር ልበል ብዬ ነው፣ መግቢያዬ ላይ እንደጠቀስኩላችሁ ማለት ነው። እሱም ምንድነው የማዳም ቅመም የሆንን ማዳም ቤት የምንሰራ በተለያዩ አረብ ሀገራት ተሰደን የምንሰራ በየሀገሩ ስደተኞች ሞልተናል። የማዳም ቅመሞች ብዙ ነን ማለት ነው። ስለዚህ ለራሳችን ሳናውቅ ለሌሎች ሰዎች በጣም ደግፈን አግዘን ከፍ አድርገን ለኛ ግን እታችን እንኖራለን ማለት ነው። ራሳችን ለራሳችን ሳናውቅ ሌሎች ሰዎችን እናግዛለን፣ እናበረታታለን። እና ሌሎች ሰዎችን ማበረታታት መደገፍ መጥፎ ነገር ሆኖ ሳይሆን አንድ ሰው ለራሱ ሆኖ ለራሱ አድርጎ ለራሱ ጠቅሞ ነው ሌላ ሰው መጥቀም ያለበት ብዬ አምናለሁ፣ እንደኔ አመለካከት ማለት ነው። ስለዚህ እኛ የማዳም ቅመሞች ዩቱብ ቻናል ግዴታ ሊኖረን ይገባል ብዬ አምናለሁ። ስለዚህ ለምን የዩቱብ ቻናል አይኖረንም? ዩቱብ ቻናል ሊኖረን ይገባል። ዩቱብ ልንሰራ ይገባል። ጊዜ እንኳን ባናገኝ ባለችን ጊዜና ሰዓት ዩቱብ ቻናል ከፍተን ምንም ይሁን ምንም ቪዲዮ እያለቀቅን ነገ ደግሞ ሀገራችን ለሀገራችን ስንበቃ አላህ ለሀገራችን አብቅቶን ሀገራችን ገብተን ደግሞ የበለጠ ሰዎችን አስተማሪ የሆነ ሰዎችን ጠቃሚ የሆነ ነገር ብዙ ነገር በነጻነት ማስታወቂያዎች፣ ብዙ አይነት ነገሮች፣ የስራ እድሎች አሉ። ማን እንደ ሀገር ውስጥ ብዙ ነገር በነጻነት ተዛዙረን ወተን ወርደን የምንሰራው ስራ አይጠፋም ዩቱብ ላይ ማለት ነው። ሆኖም ግን እስከዛም ማዳም ኩሽና ሆነን ማዳም ቤት ሆነን ከማዳም ስራ ጎን ለጎን ዩቱብ ቻናል ብንከፍትና አንዳንዴ ዝም ብለን ሀሳባችን ደስ ያለንን ሀሳባችን ወተን ከሰዎች ጋር ብንካፈል እና ደግሞ አንዳንድ ጠቃሚ ነው ያልነው ነገር ለሰዎች ብናስተምር፣ እውቀት እንኳን ባይኖረን እውቀት የለኝም እኮ ምን አስተምራለሁ ምን እሰራለሁ ልንል እንችላለን። ግን ሁሉም ሰው የተለያየ ተፈጥሮ ነው ያለው። አንዱ ያላወቀው አንዱ ሊያውቅ ይችላል። አንዱ የሚችለው ደግሞ አንዱ ላይ ይችል ይችላል። ስለዚህ በቻልነው ባወቅነው ያህል ሰው ምን ይለኛል፣ ሰው የሆነ ነገር ይለኛል ብለን በይሉኝታ ወይም በሆነ ነገር ወደ ኋላ መቅረት የለብንም። ስለዚህ እንደኔ ሀሳብ ዩቱብ ቻናል ሁላችንም እንክፈት፣ እንጠቀም፣ ተባብረን ከፍ እንበል፣ እንደግላለሁኝ። እያንዳንዳችን የማዳም ቅመሞች ስደተኛ እህቶች ማለት ነው ብንተጋገዝ ብንተባበር ብዙ ትልቅ ደረጃ እንደርሳለን። ስለዚህ እንወቅበት፣ ከእንግዲህ እንወቅበት። ያለፈው ጊዜ አልፏል። ያሳለፍነው ጊዜ በቃ ሳናቀው አልፏል። ግን ከእንግዲህ እስቲ እኛ ለራሳችን እንወቅላለሁኝ። እንግዲህ እኔ ከናንተ ተሽዬ አይደለም ይሄንን ምክር ያመጣሁት ወይም ይሄንን ንግግር ማወራችሁ ለራሴ የተሰማኝን ለራሴ የማስበውን የተረዳሁት የተገነዘብኩት ነገር ነው። ለእናንተ መጥቼ ሀሳቤን እንደዚህ ማጋራችሁ ማለት ነው። እና እስካሁን ባሳለፍኩት ጊዜ እኔ ራሱ ይጸጽተኛል። ግን
ይሁን ያለፈው አልፈዋል። ከእንግዲህ ያለው ግን ይኸው በአዲስ መጥቼ ዩቲዩብ ቻናል ከፍቼ ዩቲዩብ ለመስራት ወስኛለሁ ማለት ነው። እናንተም እንደዚህ ቁርጥ አድርጋችሁ ዩቲዩብ ቻናል ከፍታችሁ እስቲ ሞክሩት። መሞከር ጥሩ ነው። አልችልም፣ አይመቸኝም፣ አይሆንልኝም የሚለው አመለካከት ቀይረን እችላለሁ፣ እሰራለሁ፣ እሞክራለሁ ብለን ሞክረን ባይሳካልን ምንም ችግር የለውም ማለት ነው። ሞክሮ ማጣት ቻንስ ነውና ካለመሞከር መሞከር ይሻላል። እስቲ እንሞክር እላለሁኝ። እኔ ይኸው ለራሴ እየሞከርኩ ነው። እናንተም እንግዲህ ወሬ አላብዛባችሁ አላርዘምባችሁና ላይክ አድርጉኝ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ ሆናችሁ ቤተሰብ ሆኑኝ፣ ተቀላቀሉኝ። ቪዲዮዬንም ከወደዳችሁት ሼር አድርጉልኝ። ከእንግዲህ ለእናንተ ጠቃሚ ነው ብዬ ያልኩትን ቪዲዮ ይዤላችሁ እመጣለሁ ብዬ አስባለሁ። እንግዲህ በተረፈ በያላችሁበት ሰላም ሆኑልኝ፣ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።